ሰው አይቶት ከዚያ በኋላ ቪዲዮን ዘግተውታል። what they don't need to understand is why they don't understand is ማለት ነው። እዚህ ፔጅ ላይ በ17 ስም ነው ያለሁት። እነዚህ አህዮች ማለት ነው የአብይ አህዮች የነፍጠኛ ተላላኪ ገረዶች ማወቅ ያለባቸው እኔ እንደነሱ በሬድ ቡል አይደለም የምሰራው። ኖ I'm a real man። ቪዲዮ ተነስቷል አይታችሁ ከሆነ ቅድም የሰራሁት ቪዲዮ ማለት ነው። ቅድም የሰራሁት ቪዲዮ ተነስቷል። 86000 ሰው አይቶታል። guess what አብይ አህመድም ሆንክ ያንተ ቡችሎች ውጪ የተሰበሰቡት ማለት ነው you are messing with the wrong person። I will assure you ያንተን ድምጾች ሙሉ ለሙሉ ማዘጋት እችላለሁ። እኔ እድሜ ልካቸውን እንዳይተነፍሱ ማድረግ እችላለሁ። ከዮኒ ማኛ ጀምረክ ከመኮንን ከበረ ጀምረክ እሳት ውስጥ የምሰሩ ጀምሮ እያንዳንዳቸውን ማለት ነው ድምጻቸውን ማዘጋት እችላለሁ። እኔን የሚይዘኝ ሰው የለም። እኔን የሚቆጣጠረኝ ኃይል የለም። that's why you need to understand። አንዱን አካውንት አዘጋ ገና 16 ይቀራል። ደደብ ልጅ ቆሻሻ አንድ አካውንት አዘጋ ቪዲዮ አስነሳው። guess what የኔ ቪዲዮዎች እዚህ ላይ እየሰራው ኦሬዲ ማለት ነው እኔ እዚህ ላይ እየሰራው ቪዲዮቼ ሰርቨር ላይ ሪኮርድ እየተደረጉ ነው ያሉት። ስለዚህ 80000 ሰው አይቶብናል አብይ ላይ ተፎከረ ብለን እንትን የምትለው 8 የዩቲዩብ ቻናል ነው ያለኝ። ገንዘብ አላገኝበትም እንጂ ገንዘብ አልሰራበትም እንጂ መረጃ መውጣት አለባቸው ብዬ ካመንኩበት እነዚህ መረጃዎች ወደድክም ጠላ ይወጣሉ። ወደድክም ጠላ ይወጣሉ። ፈለገ የተባለ ቡሽ ሲሸርሙጣ ልጅ እሱ የምልካቸው ገረዶች አሉ እዚህ መጥቶ ፔጅ የሚያዘጉ ማለት ነው። ያንን ቡሽ ቲም ንገሩት አጠፋዋለሁ ባለበት። ያንን የሸርሙጣ ልጅ ንገሩት አጠፋዋለሁ። እሱም ብቻ ሳይሆን እነ ኤርሚያስ ለገሰን ተው አትክፉ፣ ተው አትክፉ። you don't know who you're messing with። ተው አትክፉ። የፌስቡክ አካውንት መዝጋት ወንድነት አይደለም። ባዶ ጭንቅላት ስለሆናችሁ መሀይሞች አህዮች ስለሆናችሁ ያለ ዱላ ስለማታምኑ ከብቶች ስለሆናችሁ ማለት ነው። በሐሳብ መሞገት ስለማትችሉ በራሳችሁ ቋንቋ ብትንተናችሁን አውጥቼ መልሼ እንደምሰራችሁ ስለምታውቁ በፈለጋችሁት አካሄድ ከኔ እኩል መራመድ ስለማትችሉ የፌስቡክ አካውንትን ማለት ነው ሪፖርት አደርጋለሁ። ወንድ ከሆንክ ለምን ጋር አትመጣም? ወንድ ከሆንክ እኔ ጋር ለምን አትተው? ግን ተው በእናንተ ሳይሆን አሁን ዛሬ ባለው ትውልድ ሳይሆን መጪው 80 ትውልዳችሁ የማይረሳውን መጥፎ ጠባሳ ጥዬባችሁ ነው ማልፎ ነኝ። አደብ አድርጋችሁ ተቀመጡ። ተው እውነቴን ነው ያልኳችሁ ያለው። ከማን ጋር ሜስ ያደረጋችሁ እንዳላችሁ አታውቁ። አደብ አድርጉና ቁጭ በሉ። ተው ዘርማንዘራችሁ የማይረሳውን ታሪክ ነው ነኝ መጥፎ ታሪክ ነው ጽፌባችሁ ማልፎ። አደብ አድርጉ የነፍጠኛ ቆሻሾች፣ አደብ አድርጉ የብልጽግና አህዮች፣ አደብ አድርጉ የአህዳዊ ስርዓት ናፋቂዎች። አደብ አድርጉና ቁጭ በሉ። አካውንት በማዘጋት ቪዲዮ በማስነሳት ምን በማድረግ አሸንፈሙታል። ከብት ልጅ ፌስቡክን ራሱ መፍጠር የምንችል ሰዎች ነን እኛ። ቅድም የሰራሁትን ቪዲዮ አስነስተውታል። ውይ አቤት አጨብጭቡላቸው፣ ይጨብጨብላቸው። ይሄንን እስቲ ያዘጋው አሁን ማለት ነው በ5 ደቂቃ ውስጥ ተመልሼ እገባለሁ። በ5 ደቂቃ ውስጥ እኔ ተመልሼ እገባለሁ። የግምዘሩላ let me fucking tell you something። እኔ እኮ እንደ አብይ ሬዲዮ ተሸካሚ አይደለሁም። እኔ እንደ አብይ ሬዲዮ ተሸካሚ ሳልሆን ምን እንደሆንኩ ልንገርህ፣ ወታደራዊ ሰላይ ነኝ። የፈለኩትን ነገር ሰብሬ መግባት እችላለሁ። እኔ ምንም ማድረግ አትችልም። አካውንት ብታዘጋ 16 ሌሎች አሉ ገና። ምንም አባታ መጣም ምድር ቆማጣውላ አንድ አካውንት ብታዘጋ ለነጸጋ ያራርሳ ሌላ አካውንት ለመክፈት ብዙ ጊዜ የሚወስድብኝ መሰለ ብሽቆላ አህያ ልጆች ወንድ ከሆናችሁ ለምን በሐሳብ አትሞግቱ? ወጣችሁ
እውነት በእናንተ እጅ ካለ ለምን በሐሳብ አትሞግቱም? የቀደሙን ቪዲዮ አስነስተሙታል። ያው ቪዲዮ ኦልሬዲ ዩቲዩብ ላይ አለ። you can do shit about it። ማሸነፍ የማትችለውን ጦርነት ነው እየተዋጋ ያለ እኮ ነፍጠኛ። የ21ኛው ክፍለ ዘመን ጦርነት በእኛ እጅ ነው ያለው፣ በእናንተ እጅ አይደለም። አትችሉም፣ ዘገምተኞች ናችሁ። ከራሳችሁ ቋንቋ በላይ ማውራት የማትችሉ ሰዎች በምትኖሩበት ሀገር ቋንቋ ከፖሊስ ጋር መግባባት የማትችሉ ዘገምተኞች ከኛ ጋር ጦርነት በጣም ይከብዳችኋል። ተው፣ አካላዊም ይሁን አእምሮአዊ ጦርነትን ከኛ ጋር ማሸነፍ አትችሉም። ነግረናችኋል። ቪዲዮ አስነሳ፣ መልእክት አስነሳ። ምን አልክ? ኦልሬዲ 86000 ሰው በአንድ ሰዓት ውስጥ አይቶታል። እሱም ቪዲዮ በአንድ ሰዓት ውስጥ 86000 ሰው እሱም ቪዲዮ አይቶታል። ይህንንም ቪዲዮ እየተቀረጸ ነው ያለው። guess what? እኔ ሆስት ማደርገው ከራሴ ሰርቨር ነው። መንግስት ሬሽን እየሰፈረላቸው በእርዳታ እየኖሩ ቱርቱላ እንደምነፉ የነፍጠኛ ሚዲያዎች ዩቲዩብ ላይ ዲፔንድ አላደርግም። እኔ no, I'm geared and ready። ገባ? ምድረ ደደቡላ አዘግተሙታል። የኛ አንበሶች አቤት አጨብጭቡላቸው እስቲ፣ አጨብጭቡ እስቲ ለነፈለጋ አባይነ ለተባሉ አህዮች እስቲ አጨብጭቡላቸው። ቆማጣ የቆማጣ ልጅ የትግራይ ህዝብ ከኦሮሞ ጎን ተሰልፎ የትግራይ ህዝብ ከአማራ ጎን ተሰልፎ ኦሮሞ ላይ ዝመት ብለ ዘመቻ ከፍተሃል። በሚያሳዝን ሁኔታ የከፈትከው ዘመቻ ትናንትና የትግራይ ህዝብ ከምድር ገጽ ላይ ተጠርጎ መጥፋት አለበት ብለ ጦርነት ባወጅክበት የሚዲያ ፕላትፎርም ላይ መሆኑን ዘነጋ። ታማኝ በየነ የተባልክ በክት ማለት ነው። ዘነጋ። የትግራይ ህዝብን ካጠፋው ወያኔ ይጠፋል ብለ የሰበክበት መሆኑን ዘነጋው። የትግራይ ህዝብ እንደናንተ ዘገምተኛ መሰላችሁ? ከማን ጋር መቆም እንዳለበት ያውቃል። ከማን ጋር መታገል እንዳለበት ያውቃል። ትናንትም ከግብ ያደረሰው ማን እንደሆነ ጠንቅቆ ያውቃል። ወንድ ማን እንደሆነ ያውቃል። ምድረ ቱልቱላ ሽንታሙላ ስትያዙ ሱሪያችሁ ላይ የምቀዝኑ ቅዘናሞች፣ የፈሪ ልጆች። የትግራይ ህዝብ ከፈሪ ጋር አይቆምም። ህዝባዊ አንድነታችን ጠንክሮ ይቀጥላል። አህዳውያን ይወድማሉ፣ ወደድክም ጠላ ማለት ነው። አህዳዊ መቃብሩ ላይ ቁመን ሁሉም ኢትዮጵያዊ ነፃ የሆነባትን አገር እንመሰርታለን። ማንም ሰው ኢትዮጵያ ለእናንተ ጥሎ የትም የሚሄድ ኢትዮጵያዊ የለም። ማንም ሰው እናንተ የምትቀዝኑባትን ኢትዮጵያ መስርቶ የሚያስቀምጥላችሁ የለም። ነፃ ሚዲያን ድምጽ በማዘጋት ሪፖርት በማድረግ እንደዛ በማድረግ ድምጽ የምታዘጉን ይመስላችኋል? we're ready for it already። 16 አለ በቀን አንዳንድ እየተጠቀምኩኝ ማለት ነው። በቀን አንዳንድ አካውንት እየተጠቀምኩኝ ለ16 ቀን በደንብ ባርጌ ወቅታ ያለው ምን የምታመጣው ነገር የለም። ነፍሰ ገዳይ የሌባ ልጅላ ምን የምታመጣው ነገር የለም። 17 አካውንት አለ፣ 16 ይቀራል። አንዱን ዛሬ ያዘግታል። ነገ ምገባለው ነኝ፣ ከነገ ወዲያ ምገባለው። for the next 16 days በደንብ አድርጌ ወቅታለሁ። ምንም ማታመጣም ምድረ ለማኝ ልጅ፣ የራስን ህይወት መኖር የማትችል ምድረ ላይፍ ዞሮብ ፈጣሪ ከሰው በታች አድርጎ የሰው ገረድና አሽከሮ ነው የምትኖር። የፈጣሪ ቁጣ በምድር ላይ ያለ የደረሰብህ ህዝብ ማለት ነው። በመቀኝነትህ የተነሳ በመጥፎነትህ በክፋትህ የተነሳ ምድር ላይ የምድር ሲኦል ውስጥ የምትኖር ህዝብ ከመቀኝነት ያለፈ ምንም የማታውቅ እኔን ድምጽ ማዘጋት አትችልም። የኔ ፌስቡክ አካውንት እንደ መስፍን ፈይሳ ልጆች አይደሉም የከፈቱልኝ። ኖ እኛ ኢንቨንት ባደረግነው ቴክኖሎጂ ነው ዛሬ እየተዝናና ያለው። እኛ ኢንቨንት ባደረግናቸው ቴክኖሎጂዎች ነው። ስለዚህ አካውንት በማዘጋት ድምጽ አዘጋለሁ፣ ድምጽ አጠፋለሁ ምን እላለሁ?
it's not working. Try something else. ሌላ ነገር ሞክር። ከአንድ ሰዓት በፊት 86,000 ሰው ያየው ቪዲዮ ትክክል አይደለም ብላ ዘግተህ አስነስተኸዋል። ከዚያ ላይ ውይ የኛ ታጋዮች አቤት አቤት አቤት። እናንተ ለምትሰሩት ነገር ሁሉ ኦልሬዲ ካውንተሩን አዘጋጅቼ ቁጭ አድርጌያለሁ እኔ። ምክንያቱም አውቃችኋለሁ። ከእናንተ በላይ ቋንቋችሁንና ተንኮላችሁን አውቀዋለሁ። ከእናንተ በላይ የምትሄዱበትን መንገድ ካርታው በእኔ እጅ ነው ያለው። ገባችሁ? ስለዚህ አትልፉ። የኔን ድምፅ ማዘጋት አይቻልም። I live in a free world. I'm free to say whatever I feel. ገባ? ፕላስ ደግሞ የምታዘጉት አካውንት ራሱ እኮ መከፈት ይችላል። anyways I just don't want to waste time. ማዘጋት እናንተ ልማዳችሁ ነው። በሐሳብ ልዕልና በልጣችሁ መገኘት ስለማትችሉ ደንቆሮ ዘገምተኛ መሐይሞች ስለሆናችሁ ወይም እንባችሁ ነው ወይም እንባችሁን ወደ ፌስቡክ አቀርቅራችሁ ማልቀስ ነው ወይም ደግሞ እንደ ጅብ በሌሊት ሄዳችሁ ሰው መግደል ነው እናንተ ችሎታችሁ። በክቱላ አዘጋው። ይሄንን ቪዲዮ ማስነሳው ይሄንን ቪዲዮ መልሼ ያሳያለሁ የቱ ጋር እንዳለ። ይሄን አካውንት አሁንም አዘጋው። do it right now. አድርጎ እኔ I swear to God ማለት ነው ከናንተ ጋር የናንተን ስም አንስቼ ሳወራ በጣም ይሰቀጥጠኛል። ከዝንጀሮ ጋር የማወራ ይመስለኛል። ገና በአራት እግሩ የሚሄድ ዝንጀሮ ጋር የማወራ ይመስለኛል። ምክንያቱም ገና ስልጣኔያችሁ ታች ነው ያለው። ከናንተ ዝንጀሮና አህዮች ያስባሉ። ከናንተ የተሻለ አህዮችና ዝንጀሮዎች ያስባሉ። ዝንጀሮ የሰው ልጅን ከሞት ያድናል። እናንተ ግን የሰው ልጅን በእሳት አቃጥላችሁ ትገላላችሁ። that's your difference. ስለዚህ በርቱ፣ ቀጥሉ። አካውንት ማዘጋት፣ ሪፖርት ማድረግ ምናምን let me fucking tell you something. እነዚህ ከላይ ያሉትን ሰዎች ደግሞ ቀነድብላለሁ። አብይ አህመድ የተማልከ የሸርሙጣ ልጅ ማለት ነው። እነዚህ ከላይ አስቀምጠክ ብር የከፈልካቸው የምታሰራቸው ከፈለኩ ነው በፈለኩ ሰዓት ሲጥ ማድረግ ይችላል። የፈለኳቸውን ሰዎች ማለት ነው። ስለዚህ ጊዜ አታባክነ። ጊዜ በእኔ ላይ አታባክነ። እኔ ምንም ሉዝ ማደርገው ነገር የለም። ሪሶርሱም ጊዜውም እጄ ላይ አለ። እኔ ምንም ማጣው ምንም ምጎልብኝ ነገር የለም። ገባ? እውቀቱም ስልቱም ልምዱም ችሎታውም በእኔ እጅ ነው ያለው። እነዚህን ሰዎች እኔ እንደገና ቀጥቅጬ መስራትና ሰው ማድረግ እችላለሁ። ያንተን አህዮች ማለት ነው። እንደዚህ አይነት ሰው ጋር ጦርነት መዋጋት አትችልም። አድበህ ቁጭ በል። በእናንተ ደረጃ ዝቅ ብዬ ሳወራ ከእናንተ ጋር ከእነሱ እኩል መሰልኩ እንዴ? በምንም እኮ አንገናኝም ከእነዚህ ሰዎች ጋር። እኔ ድምጼ እስከምዘጋ ምጮህ ለህዝቤ እንጂ እንደነሱ ለስሙኒ ለዩቲዩብ ስሙኒ አይደለም። እንደነሱ ቪዲዮ ሽጬ ህዝብን ለማባላት አይደለም። ኖ ኖ ኖ ኖ ኖ that's not me. ኖ ኖ ኖ ኖ ኖ እያንዳንድሽ ታውቂያለሽ። ከጋምቤላ እስከ ጎጃም ከሞያሌ እስከ ጋምቤላ እስከ የት ድረስ ምን እንደምሰራ የምታውቂኝ በደንብ አድርገሽ ታውቂያለሽ። በዚያች ሀገር ውስጥ እጄ የቱ ቦታ እንዳለ በደንብ አድርገሽ ታውቂያለሽ። እኔን አካውንት ማዘጋት ምን ሪፖርት ማድረግ that's not going to help you. ምክንያቱም የዚያን ካውንተር አዘጋጅቼ ነው። that's why I always talk about contingency plan. የያዝነው ጦርነት ነው። አንድ መንገድ ብቻ ይዘን አንሄድም። ሌሎች አማራጮችን አስቀምጠን ነው ወደ ትግል ስንገባ። አንድ አካውንት ሲዘጋ ሌላ ይከፈታል። አንድ መንገድ ሲዘጋ ሌላ መንገድ አለ። ስለዚህ እንደዚህ አይነቱን ሪፖርት አድርጌ ቪዲዮ አስነስቼ ምናምን first of all ዲጂታል ሚዲያን ከየትም ማስነሳት አትችልም። there's no way. የቴክኖሎጂ ኤራ ነው ይሄ። ቴክኖሎጂ ጨዋታውን የምትጫወትበት ኤራ ነው። የኔም ቪዲዮ ከዚህ ላይ ብታወርዶ ሌላ ቦታ ታገኘዋለህ። ገባ? እንደኔ ያሉ ሰዎችን ድሮ ነግሬያቸዋለሁ። ጆዋር የናንተ ማርቲን ሉተር ኪንግ ነው በደንብ የያዙት። ማልኮም ኤክሶች መምጣት ከጀመሩ ድባቃቸውን ነው የሚመቱት። ማልኮም ኤክስ መግባት ከጀመረ እዚህ ትግል ውስጥ
መጥፊያችሁ ይሆናል። ጀዋርን በደንብ ያዙት። ጀዋር ነው እናንተን ነፍስ ዘርቶባችሁ ሰው ያደረጋችሁ ብለን ነግረናችኋል። አትሰሙም ግን ደንቆሮች አህዮች ስለሆናችሁ ማለት ነው። እንደ አባቶቻችሁ ዋሻ ውስጥ የምትኖሩ አህዮች ስለሆናችሁ አይሰማችሁም፣ አይገባችሁም። ስለዚህ የብልጽግና አህዮች በርቱ። አካውንት ማዘጋት፣ ሪፖርት ማድረግ ምን ማድረግ ጌስ ዋት እንዳውም ኤነርጂን ዌስት አላደርግም because I know you're going to report this video too